ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለዐቢይ ጾም 7ኛ ሳምንት ኒቆዲሞስ በሰላም አደረሳችሁ። እንደ እግዚአብሔር መልካም ፈቃድ ዛሬ የሌሊቱ ተማሪ የቀኑ መስካሪ በሚል ርዕስ ስለ አንድ ቅዱስ ሰው እንማማራለን። ይህ ቅዱስ ሰው በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የምናገኘው ነው። ይህ ሰው በመጽሐፍ ቅዱስ ውስጥ በሶስት ቦታዎች ተጽፎ እናገኘዋለን። ኒቆዲሞስ ይባላል። ስለ ኒቆዲሞስ ስናወራ ከፈሪሳውያን ወገን ነው። ፈሪሳዊ ማለት ፋሬስ ከተባለው የዘር ሐረግ የተገኘ ማለት ነው። ለምሳሌ ይሁዳ ከሚለው አይሁዳውያን፣ እስራኤል ከሚለው እስራኤላውያን እንደሚገኘው ሁሉ ፋሬስ ከሚባለው ደግሞ ፈሪሳውያን ተብሏል። ስለዚህ በፋሬስ የዘር ሐረግ ውስጥ ያለ ሰው ነው ማለት ነው። ፈሪሳውያንን በምንመለከትበት ሰዓት ሁለት አይነት ፈሪሳውያን አሉ። በመጀመሪያ ያሉት ትክክለኞቹ ፈሪሳውያን እና ይህ ቅዱስ ሰው ባለበት ሰዓት ያሉት ፈሪሳውያን ማለት ነው። በመጀመሪያዎቹ ያሉት ፈሪሳውያን ከአብርሃም ዘር ናቸው። የአብርሃምን እምነት የሚከተሉ ናቸው። እንደገናም ደግሞ የኦሪትን ሕግ በተግባር የሚኖሩት ነበሩ ማለት ነው። ስለዚህ የአብርሃም ዘር ናቸው። የአብርሃምን እምነት ይከተሉ ነበር። እንደገናም ደግሞ በኦሪቱ ስርዓት የጠነቀቁ ነበሩ ካለን ለምሳሌ አብርሃም የእነሱ ምሳሌ ነውና አብርሃምን ማየት እንችላለን ማለት ነው። በእምነት ሆነው እምነታቸውን በተግባር ገልጸው እግዚአብሔርን ያመልኩ በትህትና ይኖሩ የነበሩ ናቸው ማለት ነው። ለዚህ ማስረጃ እንዲሆነ በማቴዎስ ወንጌል ምዕራፍ 5 ከቁጥር 20 ላይ እንዲህ የሚል ቃል እናገኛለን። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም ይላል። ስለዚህ ወደ መንግስተ ሰማያት ለመግባት ጻፎችና ፈሪሳውያን ኢየሱስ ክርስቶስ እንደ መስፈርት አድርጎ አቅርቧቸዋል ማለት ነው። እነዚህ ትክክለኛዎቹ ፈሪሳውያን አብርሃምን በእምነትም በተግባርም የመሰሉት ፈሪሳውያን ናቸው ማለት ነው። ሁለተኞቹ ፈሪሳውያን ደግሞ በምናያቸው ሰዓት ሐሰተኞች ፈሪሳውያን የምንላቸው ማለትም ያልተማረን ሰው በሚያዩ ሰዓት በዛ ሰው ላይ የሚያፌዙ፣ በዛ ሰው ላይ የሚሳለቁ፣ በወቅቱ እንኳን ያልተገረዘ ሰውን ሲያዩ ያንን ሰው የሚጸየፉ፣ እንኳን ከእርሱ ጋር ተጠግተው ሊያወሩ ሊጨብጡት ይቅርና ያ ያልተገረዘ ሰው በሄደበት ቦታ ላይ ያረክሰናል ብለው የማይሄዱ ሰዎች ነበሩ ማለት ነው። ሌላም እነዚህ ፈሪሳውያን በዕለተ ሰንበት ከመጠን በላይ አክርረው ሰንበትን የሚያከብሩ፣ ከዘረጉ የማያጥፉ፣ የወደቀ ነገር እንኳን ቢኖር ያንን የማያነሱ ነበሩ ማለት ነው። እነዚህ ፈሪሳውያን ከእውነተኞቹ ፈሪሳውያን ምን እንደሚለያቸው ደግሞ ኢየሱስ ክርስቶስ ሲገልጽ እንዲህ ይላል። በማቴዎስ ወንጌል ምዕራፍ 23 ከቁጥር 24 ላይ ግመልን የሚውጡ ትንኝን የሚያጠሩ ናቸው ይላል። ለራሳቸው ግመልን ይውጣሉ፣ ለሌላው ሰው ደግሞ ትንኝን ያጠራሉ። ምን ማለት ነው? ግመልን ይውጣሉ ማለት ከባባድ ኃጢአትን ራሳቸው ይሰራሉ፣ ነገር ግን ሌሎች ሰዎች ላይ ትንኝን ያጠራሉ ማለት ለሌሎች ሰዎች የራሳቸውን ደብቀው የስርዓት ጠባቂ፣ የስርዓት አስከባሪ፣ እንደገናም ደግሞ ለሕጉ ተቆርቋሪ መስለው ይታያሉ ማለት ነው። ስለዚህ ሁለት አይነት ፈሪሳውያን አሉ ማለት ነው። የመጀመሪያዎቹ ፈሪሳውያን እውነተኞቹ ፈሪሳውያን ናቸው። ሁለተኛዎቹ ፈሪሳውያን ደግሞ ሐሰተኛዎቹ ፈሪሳውያን ማለት ነው። ስለዚህ ይህ ኒቆዲሞስ ፈሪሳዊ ነው። ከየትኛው ፈሪሳዊ ነው ካለ ከሁለተኞቹ ፈሪሳውያን ከሚመጻደቁት፣ በእውቀታቸው ከሚመኩት፣ ሰዎችን ከሚንቁት፣ ግመልን ከሚውጡትና ትንኝን ደግሞ ከሚያጠሩት ወገን ነበር ማለት ነው። እንደገናም ይህ ሰው 3 ሀብታት ነበሩት። በትምህርቱ ሊቅ ነው። የብሉይ ኪዳን መጽሐፍትን 46ቱንም ጠንቅቆ የተማረ ነው። በሀብቱ እጅግ ባለጸጋ ነው። እንደገናም ደግሞ በሶስተኛ ደረጃ ባለስልጣን ነበረ ማለት ነው። በወቅቱ በነበረው የአይሁድ ምክር ቤት አባል ነበር ማለት ነው። ማለትም በዕለተ ረቡዕ ኢየሱስ ክርስቶስን ለመምከር ከተነጋገሩት ሰዎች መካከል አንዱ ነበር ማለት ነው። እናም ይህ ሰው 3 ነገሮች እያሉት ነው ወደ ኢየሱስ ክርስቶስ የሄደው ማለት ነው። ስለዚህ በአጭሩ እነዚህ 3 ነገሮች ኒቆዲሞስንና የእኛን ሕይወት እያየን እንማማርባቸዋለን ማለት ነው። ለምሳሌ የመጀመሪያው በትምህርቱ ሊቅ ነው አለን። ኒቆዲሞስ በትምህርቱ ሊቅ ሆኖ ሳለ ወደ ኢየሱስ ክርስቶስ መጥቷል ማለት ነው።
በዓለማችን ላይ ያሉ ሊቃውንትን በዓለማዊ ህይወታቸው ሊቅ የሆኑትን በምናይ ሰዓት በክርስትናው ወደ ክርስቶስ ተጠግተው መማርን አይፈልጉም። እንደውም ምንድነው ብለው የሚያስቡት ክርስትና ያልተማሩ ሰዎች መሰብሰቢያ፣ የስራ ፈቶች መሰብሰቢያ ነው ብለው የሚያምኑ ነበሩ ማለት ነው። በእርግጥም ስናይ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የመረጣቸው ሐዋርያት ይሄ ነው የተባለ የእውቀት ደረጃ አልነበራቸውም፣ ሊቅ አይደሉም። እንዲሁም ምንድናቸው? ያልተማሩ የገጠር ሰዎች፣ አሳ አጥማጅና ገበሬዎች ነበሩ። እናም ኢየሱስ ክርስቶስ ይህንን ያደረገበት የራሱ ምክንያት አለው። ለምሳሌ ብናይ በገጠር ያለ ምንም አይነት እውቀት የሌለው ሰው ትህትና አለው። ስለዚህ ትህትናቸውን ፈልጎ ኢየሱስ ክርስቶስ እውቀት የሌላቸውን ሰዎች መርጧል ማለት ነው። በጣም ከመጠን በላይ እውቀት ያላቸው ሰዎች ቢሆኑ ምንድን ነበር የሚያደርጉት? ተመጻዳቂ ነበረ የሚሆኑት ማለት ነው። በሁለተኛም ደረጃ እንደው ኢየሱስ ክርስቶስ 12ቱን ሐዋርያት ፕሮፌሰሮችን መርጦ ቢሆን ምን ሊፈጠር ይችላል ብለን ብናስብ፣ ፕሮፌሰር እንደሚታወቀው ጥናትን በመስራት ነው የሚታወቀው። ስለዚህ እነዚህ ሐዋርያት ኢየሱስ ክርስቶስ ወንጌልን ስበኩ ብሎ በዓለም ቢልካቸው እንኳን ወንጌልን በዓለም ብንሰብክ ጥቅሙ ምንድነው፣ ጉዳቱ ምንድነው የሚለውን ነገር በማጥናት ጊዜያቸውን ይጨርሳሉ እንጂ ወንጌልን አይሰብኩም ነበር ማለት ነው። ስለዚህ ይህ ኒቆዲሞስ የተባለ ሰው እውቀት ያለው ሆኖም ሳለ ምን አደረገ? ወደ ኢየሱስ ክርስቶስ መጥቶ ትምህርትን መማር ጀመረ ማለት ነው። ስለዚህ ኒቆዲሞስ የሄደው ወዴት ነው? ወደ አልተማሩ ተብለው ወደሚታሰቡት ወደ ተናቁት ሰዎች ነበረ ማለት ነው። ሁለተኛ ብናይ ኒቆዲሞስ ባለጸጋ ነው። ነገር ግን ባለጸግነቱ ሳያግደው ወደ ኢየሱስ ክርስቶስ እንደሄደ እናያለን። በዓለማችን ላይ ያሉ ባለጸጎችን በምናይበት ሰዓት ለቤተ ክርስቲያን ኑ ሲባሉ የሚደረድሯቸው በጣም ብዙ ምክንያቶች ይኖራሉ። ለምሳሌ ስራዬ ብዙ ነው፣ ድርጅትን የሚያስተዳድርልኝ ሰው አላገኝም፣ የሚተካኝ ሰው የለም፣ እኔ ከወጣሁ ድርጅት ይበደላል እያሉ ቤተክርስቲያን ላለመምጣት ብዙ ነገሮችን ያደርጋሉ። ስለ እነዚህ ሰዎች መጽሐፍ ቅዱስ ምን ይላል? መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። እንግዲህ መስዋዕትን ከማቅረብ ይልቅ በቤተ እግዚአብሔር መጥቶ መታዘዝ ከዛ መስዋዕት ከማቅረብ እንደሚበልጥ፣ እንደዚሁም ደግሞ የአውራን በግ ስብ ማቅረብ ማለት በጣም እጅግ የከበረ ትልቅ ውድ ስጦታን ከማቅረብ ይልቅ በቤተ እግዚአብሔር መጥቶ ማዳመጥ እንደሚቀድም ወይም ደግሞ ማዳመጥ እንደሚበልጥ ነቢየ እግዚአብሔር ሳሙኤል ነግሮናል ማለት ነው። ስለዚህ ባለጸጋዎች ወደ እግዚአብሔር ቤት ከመምጣት ይልቅ በእግዚአብሔር ቤት ምን የጎደለ ነገር አለ? እሱን ንገሩን፣ እሱን እናሟላለን፣ በገንዘብ እንረዳለን። ነገር ግን ኑና መታችሁ ተቀመጡ አትበሉን በማለት ነው የሚታወቁት። እናም ይህ ኒቆዲሞስ ባለጸጋ ሆኖ ሳለ ወደ ኢየሱስ ክርስቶስ ያ ነገር ሳያግደው መጥቶ ሲማር እናየዋለን ማለት ነው። ሌላ ኒቆዲሞስ ባለስልጣን ነው። ነገር ግን ባለስልጣን ሆኖ ሳለ ራሱ ያገደው ነገር የለም። ምንድነው ያለው? ለምሳሌ ባለስልጣኖችን በምናይበት ሰዓት አብዛኛው በሚባልበት ደረጃ ቤተክርስቲያን መሄድ አይፈልግም። አንዳንዶቹ ደግሞ ቤተክርስቲያን መሄድን ያፍራሉ ወይም ደግሞ ይፈራሉ። ምክንያቱም በስራ ቦታ የሚያደርጓቸው የተለያዩ ወንጀሎች ሊኖሩ ስለሚችሉ በዛ በቤተክርስቲያን ቦታ ብንሄድ ሰው ሊያዋርደን ይችላል ብለው ስለሚያስቡ ቤተክርስቲያን መሄድ ይፈራሉ ማለት ነው። ሌላም ለምሳሌ እንደው ጨክነው እንኳን ወደ ቤተክርስቲያን ቢሄዱ ምንድነው የሚያስቡት? ከቤተክርስቲያኑ ቀምጦላቸው እንደ ዓለማዊ ዙፋን በክብር መቀመጥን እንጂ እንደ ምዕመን ወርዶ መቀመጥን አይፈልጉም ማለት ነው። እናም ኒቆዲሞስ ይህንን አልፎ ባለስልጣን ሆኖ ሳለ ወንበር ይዘጋጅልኝ ሳይል በሌሊት ኢየሱስ ክርስቶስ ጋር መጥቶ ሲማር እናየዋለን ማለት ነው። በሌሊት መምጣቱን በሁለት ነገር እናየዋለን። በመጀመሪያ ይህ በሌሊት መምጣቱ ጊዜ የለኝም ለሚሉ ሰዎች እንደ ማስረጃ፣ ማለትም ጊዜ ባይኖረን እንኳን አሁን ለምሳሌ እሱ ቀን ቀን ፍርድን እየፈረደ በስልጣኑ እንደገናም ደግሞ በእውቀቱ እያስተማረ ቢዚ ሆኖ ነው ሌሊት የመጣው ብለን እንኳን ብናስብ በዓለማችን ያሉ ሰዎች ጊዜ የለኝም እንዳይሉ ይህ እንደ ማስረጃ ሆኖ ይቀርባል ማለት ነው። ነገር ግን ወደ እውነታው ስንመጣ ኒቆዲሞስ በሌሊት ይመጣ የነበረው ቀን ቀን ስራ በዝቶበት እንደገናም ደግሞ በፍርድ ምክንያት ሲፈርድ ይውል ስለነበረ አይደለም። ምንድነው
ያፍር ስለነበረ ነው። ማለትም ከኢየሱስ ክርስቶስ ጋር መታየትን ያፍር ስለነበረ ነው። ለምንድን ነው የሚያፍረው? አይሁዳውያን በሸንጓቸው ከኢየሱስ ክርስቶስ ጋር የታየ ከምኩራብ እንዲወጣ ከህብረቱም ከአይሁድ ምክር ቤት እንዲባረር ወስነው ስለነበረ ኢየሱስ ክርስቶስ ጋር ቢታይ ኒቆዲሞስ ማለት ነው ከምኩራብም ይባረራል፣ እንደገናም ደግሞ ከስልጣኑም ይወጣል ማለት ነው። ስለዚህ ያንን ፍራቻ ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ መጥቶ ተምሯል ማለት ነው። ያንን ያደረገው አፍሮ ነው ማለት ነው። እንዲሁም በህይወታችን እንኳን ስናየው ወደ ቤተ ክርስቲያን መሄድ የሚያሳፍረው በጣም ብዙ ሰው አለ። ለምሳሌ መንፈሳዊ ሆኖ መታየት የሚያሳፍረው፣ እንዲሁም ለቅዳሴ እንኳን ለመሄድ ነጠላን ከቤቱ ለብሶ ቤተ ክርስቲያን ድረስ መሄድ የሚያፍራል። አሁን ለምሳሌ ቤተ ክርስቲያን ጋር ሲሄድ ነጠላውን ከፌስታል አውጥቶ ይለብሳል፣ ቤተ ክርስቲያን ጋር ይሄዳል። ከዚያም በኋላ ነጠላውን ቅዳሴው እንዳለቀ ወደ ፌስታል ይከተውና ወደ ቤቱ የሚመለስ ሰው አለ። ይህ ማን ነው? ከኢየሱስ ክርስቶስ ጋር መታየትን የሚያፍር ማለት ነው። ሌላም በምግብ ቤት እንኳን ብንመለከት ጸልዮ መብላት የሚያፍር ሰው አለ። ኃጢአትን ሲሰራ እንደ ጀብድ የሚያወራ ነገር ግን በሚጸልይበት ሰዓት ጸሎተኛ ነው እንዳይባል ጸሎተኛ መባልን እንደ ስድብ ቆጥሮ የሚያፍር ሰው አለ። እንደምናየው እንኳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ለመብላት አጠገቡ ያሉትን ሰዎች አይቶ በፍጥነት አማቱ የሚበላ ሰው አለ። መጸለይን እንኳን የሚያፍር ማለት ነው። ስለዚህ ኒቆዲሞስ እንደዚህ አይነት ሰው ነበረ። ከኢየሱስ ክርስቶስ ጋር መታየትን የሚያፍር ሰው ነበር ማለት ነው። ነገር ግን ኢየሱስ ክርስቶስ አንተ አፍረህብኛል፣ አፍረህብኝ ነው በሌሊት የመጣሁ ብሎ አላባረረው። እንዲሁም ጸጥ ብሎ ኢየሱስ ክርስቶስ ተቀብሎት ጥያቄውን ነበረ ሲያዳምጥ የነበረው ማለት ነው። በዛን ሰዓት ኒቆዲሞስ ወደ ኢየሱስ ክርስቶስ ተጠግቶ እንዲህ አለው፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን መልእክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን ይላል። እንግዲህ ኒቆዲሞስ ካሉት ሀብታት መካከል የመጀመሪያው መምህር ነው፣ ሊቅ ነው፣ የተማረ ነው። ነገር ግን እንደዛ ሆኖ እንኳን ሳለ ሳይንቀው ኢየሱስ ክርስቶስን መምህር ሆይ ብሎ ሲጠራው እናያለን። ኢየሱስ ክርስቶስ በሚያስተምር ሰዓት አይሁዳውያን ምንድን ነበር ሲሉ የነበረው? ይህ ያልተማረ ሰው ሆኖ ሳለ እንዴት እንደዚህ አይነት እውቀት ከእርሱ ይወጣል ብለው በጣም ሲደነቁ ነበረ በኢየሱስ ክርስቶስ የምናየው ማለት ነው። ነገር ግን ኒቆዲሞስ እንደዚህ አይነት ነገሮችን ሳያደርግ ኢየሱስ ክርስቶስ እውነተኛ ከእግዚአብሔር የተላከ መምህር እንደሆነ መምህር ሆይ ብሎ ሲገልጽለት እናያለን ማለት ነው። እንደውም በቤተ ክርስቲያናችን የቅኔው ሊቅ ምን ይላል? ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት ምና አጽባይት ያቢ ይላል። ከጣት ጣት ይበልጣልና መምህር በእኩለ ሌሊት ለሌላኛው መምህር ሰገደ ይላል። ለምን ቢሉ ያ መምህር ከዚህኛው መምህር ይበልጣልና ማለት ነው። ስለዚህ መምህር ብሎ ኢየሱስ ክርስቶስን ሲያደንቀው እናያለን። ሌላም ደግሞ ያደነቀው መስሎት ደግሞ አንድ የተናገረውን ስህተት እናያለን እዚህ ላይ ማለት ነው። ባለማወቅ እግዚአብሔርን ነቅፎታል። ምን ብሎ ካልን እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን ምልክቶች ሊያደርግ የሚችል የለም ብሏል። አሁን ለምሳሌ መልአኩ ቅዱስ ገብርኤል ቅድስት ድንግል ማርያም ጋር ሄዶ ሲሰብክ ሲያበስራት ምን አለ? እግዚአብሔር ካንቺ ጋር ነውና ደስ ይበልሽ አላት። ስለዚህ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ሲላት አንቺ እግዚአብሔር ነሽ እያለ አይደለም። ስለዚህ እዚህ ጋር ምንድነው? እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ሊያደርግ የሚችል የለም ማለት አንተ እግዚአብሔር አይደለም እያለ ነው በተዘዋዋሪ ማለት ነው። ነገር ግን እግዚአብሔር ይህንን ሁሉ ነገር ባለማወቅ እንደሚያደርገው ስላወቀ ታግሶ አንድ ነገርን ነገረው። የሚያደንቀውን ነገር እያየ በማድነቁ መንግስተ ሰማያት እንደማይገባ ሲነግረው ምን አለ? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት የእግዚአብሔርን መንግስት ሊያይ አይችልም አለው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ወደ እግዚአብሔር መንግስት ሊገባ አይችልም አላለም። ጭራሽ መግባት ቀርቶ ያቻትና ብሎ እንኳን ከሩቅ ሊያያት አይችልም። ለማየት ወደ የእግዚአብሔር መንግስት ለማየት እንዲሁም ወደ እግዚአብሔር መንግስት ለመግባት ድጋሚ መወለድ አለበት። አንተ ስላደነቀኝ ብቻ የእግዚአብሔርን መንግስት ልትወርስ አትችልም ብሎ ሲገስጸው እናያለን ማለት ነው። በዛም ሰዓት ኒቆዲሞስ ጥያቄን አቅርቦለታል።
በመጀመሪያ ግን ከማድነቅ ጋር በተገናኘ የሚነሱ ነገሮች አሉ። አሁን ለምሳሌ ስላደነቅን መልካም ነገርን ያደረግን የሚመስልን አለ። አሁን ለምሳሌ በቤተ ክርስቲያናችን ውስጥ የሚደረጉ የተለያዩ ነገሮች አሉ። ያንን የሚያከናውነውን ሰው ስላደነቅነው ያንን ሰው የጠቀምነው የሚመስለን አለ። አሁን ኒቆዲሞስም ያደርግ የነበረው ያንን ነው ማለት ነው። ኢየሱስ ክርስቶስን የጠቀመም እንደገናም ደግሞ ለራሱም የተጠቀመ ነበር ይመስለው የነበረው ማለት ነው። ነገር ግን ምንድነው የሆነው? ስላደነቀኝ ሳይሆን ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ አለብህ፣ ዳግመኛ መወለድ አለብህ ብሎ ሲገልጽ ሲያስተምረው እናያለን ማለት ነው። ኒቆዲሞስ በዚህ ሰዓት እንዲህ ብሎ ይጠይቃል። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ይለዋል። ማለትም ኒቆዲሞስ እያሰበ ያለው መወለድ ሰው ወደ እናቱ ማዕፀን ገብቶ ድጋሚ ይወለዳል ብሎ ያንን ነው እያሰበ ያለው ማለት ነው። ስለዚህ ምን አለው? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። በዚህ ሰዓት ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ አስተምሮታል ማለት ነው። የሚወለደው ወደ እናቱ ማዕፀን ገብቶ ሳይሆን በማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ እንደሚወለድ አስተምሮታል ማለት ነው። ይህ እንዴት ይሆናል የሚለውን በምናይበት ሰዓት ምሳሌ ሲሰጠው እንዲህ ይላል። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። እና መንፈስ ቅዱስ አንተን የእግዚአብሔር ልጅ ያደርግሃል፣ ነገር ግን እንዴት እንደሚያደርግህ ያንን አታውቅም። የሚጠበቅብህ በቃ የእግዚአብሔር ልጅ መሆን ብቻ ነው ብሎ ያንን አስተምሮታል ማለት ነው። በዚህ ሰዓት ኒቆዲሞስ ይህ እንዴት ይሆናል ይለዋል። የመጀመሪያው ጥያቄው ያለማወቅ ነው። ማለትም ሰው እንዴት ወደ እናቱ ማዕፀን ገብቶ ድጋሚ ይወለዳል ነው እያለ ያለው። በሁለተኛው ጥያቄው ግን ጥርጥር ነው። እንዴት እንደሚወለድ ከመንፈስ ቅዱስ እንዴት እንደሚወለድ ከነገረው በኋላ እንዴት ሊሆን ይችላል፣ እንዴት ከመንፈስ ቅዱስ ሊወለድ ይችላል ብሎ የጥርጥርን ጥያቄ ነበር ሲጠይቀው የነበረው ማለት ነው። በዚህ ሰዓት ኢየሱስ ክርስቶስ አንተ የአይሁድ መምህር ስትሆን የእስራኤል መምህር ስትሆን ይህንን አታውቅምን ብሎ እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን ብሎ ሲገስጸው እናያለን። በቤተ ክርስቲያን ያሉ አባቶቻችን ምን ይላሉ? አለምልሞ ገሰጸው ይላሉ። ማለትም አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም ብሎ ማለትም ከመዝለፍ ይልቅ መምህር ሆነህ ሳለ ይህንን እንዴት አታውቅም ብሎ ገስጾ እንዳስተማረው እናያለን ማለት ነው። ስለዚህ ኒቆዲሞስ በዚህ ተረድቶ የክርስቶስ ትምህርትን ተቀብሏል ማለት ነው። ከዚህ በኋላ ኢየሱስ ክርስቶስን ኒቆዲሞስን በሁለት የተለያዩ ቦታዎች እናገኘዋለን። መጽሐፍ ቅዱስ ላይ በአጠቃላይ በሶስት ቦታዎች ነው የምናገኘው። ሁለተኛው በዮሐንስ ወንጌል ምዕራፍ 7 ላይ ነው። ይህም ምንድነው? ኢየሱስ ክርስቶስን ህዝቡ በተከተሉ ሰዓት፣ ህዝቡ በሚያንጎራጉሩ ሰዓት ኢየሱስ ክርስቶስን እንዲይዟቸው ሎሌዎች ኢየሱስ ክርስቶስን እንዲይዙት ሎሌዎችን ወደ ኢየሱስ ክርስቶስ ልከው ነበረ ማለት ነው ፈሪሳውያኑ። በዚያን ሰዓት እነዛ የተላኩ ሎሌዎች ኢየሱስ ክርስቶስ እያስተማረ ነበርና ያገኙት፣ ቆይ አስተምሮ ይጨርስ ከዛም በኋላ እንይዘዋለን ብለው እየተማሩ ነበረ። ነገር ግን በሚማሩ ሰዓት የሚያስተምረው ነገር እጅግ በጣም ደንቋቸው ስለነበረ ምንም ነገር ሳያስቡ ተመስጠው በስብከቱ ተደንቀው ባዶ እጃቸውን ተመልሰዋል ማለት ነው። በዚያን ሰዓት ኒቆዲሞስና ሌሎች ፈሪሳውያን ተቀምጠው ሳለ አዩአቸው፣ ባዶ እጃቸውን ነው የተመለሱት። እናም ለምን ባዶ እጃችሁን ተመለሳችሁ ብለው በሚጠይቋቸው ሰዓት ያ ሰው እንደተናገረው ያለ ንግግር ሌላ ሰው አልተናገረም አላቸው። የሚያስተምረው ትምህርት እጅግ በጣም ድንቅ ነው። እንኳን እርሱን ይዘን ወደዚህ ልናመጣው ይቅርና ምንም አይነት ስህተት አላገኘንበትም። እኛ እንኳን በትምህርቱ ተመስጠን ስንማር ነበር የነበርነው ብለው ለኒቆዲሞስና አብረውት ለነበሩት ለፈሪሳውያን ይነግሯቸዋል ማለት ነው። በዚህ ሰዓት እነዛ ፈሪሳውያን እናንተም ሳታችሁን? ከአይሁድና ከፈሪሳውያን በእርሱ ያመነ ማን አለ? ሕግን የማያውቅ ይህ ሕዝብ ርጉም ነው ብለው እነዛን ሰዎች ሲገስጿቸው እናያለን። ነገር ግን ከአይሁድና ከፈሪሳውያን በእርሱ ያመነ ማን ነው ብለው እነዛ ፈሪሳውያን በሚጠይቁ ሰዓት ኒቆዲሞስ አብሯቸው ነበረ። እርሱ በሌሊት ሄዶ በኢየሱስ ክርስቶስ አምኖ ትምህርትን ተምሮ እንደመጣ አያውቁም ነበር ማለት ነው። ነገር ግን ያ ኒቆዲሞስ ምን አደረገ? በዚህ ሰዓት
እንዳይናገር እኔ ኢየሱስ ክርስቶስን አምነዋለሁ ብሎ እንዳይመሰክር ቅድም እንደነገርኳችሁ ከስልጣኑ ሊባረር ይችላል፣ ሀብቱንም ሊያጣ ይችላል። ስለዚህ በጣም በፍርሃት ውስጥ ነው ያለው። ስለዚህ ምን አደረገ? ጥያቄን ብቻ ነው እየጠየቀ ያለው። ኢየሱስ ክርስቶስ ላይ ለምን ትፈርዱበታላችሁ የሚለውን ጥያቄ ማለት ነው። እንዲህ አላቸው፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምን እንዳደረገም ሳያውቅ በሰው ይፈርዳልን አላቸው። ማለትም የሚናገረውን ነገር ያን ሰው ሳንሰማ የሚያደርገውንም ነገር ሳናይ ለምን እንፈርድበታለን ብሎ በሚጠይቃቸው ሰዓት እነርሱም በዛ ተናደው እንዴት አንተ እንዲህ ትናገራለህ? ከገሊላ እንዴት ደህና ሰው ይወጣል ብለህ ታስባለህ? ብለው ስብሰባውን በትነው ወደ ቤታቸው ተመልሰዋል ማለት ነው። በዚህ ሰዓት ኒቆዲሞስ ያደረገው ትልቅ አስተዋጽኦ ምንድነው? በኢየሱስ ክርስቶስ ምክንያት ሊያደርጉት የነበረውን ስብሰባ በትኖታል ማለት ነው። በህይወታችን እንኳን ብናየው በስራም ቦታ ሊሆን ይችላል፣ በተለያዩ ቦታዎች ላይ እግዚአብሔር ሲሰደብ፣ ቤተክርስቲያን ስትሰደብ፣ ቅዱሳን ላይ ሲያፌዙ ዝም ብለን ከማዳመጥ ባለፈ ምንም የማናደርግ ሰዎች አለን። ኒቆዲሞስ ምንድነው ያደረገው? ስለ ኢየሱስ ክርስቶስ ሲያወሩ ክፉ ነገር ነበርና ያወሩ የነበረው ቢያንስ ያንን ስብስብ በትኖታል። ስለዚህ እኛ እንኳን በህይወታችን እግዚአብሔር በሚሰደብበት ቦታ ላይ፣ ቅዱሳን በሚሰደቡበት፣ ቤተክርስቲያን በምትሰደብበት ቦታ ላይ ዝም ብለን ቁጭ ብለን ስድብ ከመጠጣት ይልቅ ኒቆዲሞስ እነዛን ሰዎች ጥያቄ ጠይቆ ስብስቡን እንደበተነ እኛም ቤተክርስቲያንን የሚሰድቡትን እግዚአብሔርን የሚሰድቡትን ሰዎች ጥያቄ እየጠየቅን ቢያንስ እንኳን በአቅማችን ያንን ስብስብ መበተን እንዳለብን ከኒቆዲሞስ አስተምሮናል ማለት ነው። በመጨረሻም ኒቆዲሞስን የምናገኘው በዕለተ ዓርብ ነው። በዕለተ ዓርብ መጀመሪያ ፈርቶ በሌሊት ነው ወደ ኢየሱስ ክርስቶስ ሄደው፣ ሁለተኛም በፍርሃት ሆኖ ጥያቄን ነው የጠየቀው። በዛም ነገሮችን ስብስቡን በተነ እንጂ ሌላ ያደረገው አስተዋጽኦ የለም። በመጨረሻው ግን ምንድነው የምናገኘው? ኒቆዲሞስ በግልጽ ማለት ነው 12ቱ ሐዋርያት ከዮሐንስ በቀር ፈርተው በሸሹበት ሰዓት በድፍረት ወደ ቀራንዮ እንደመጣ ነው የምናየው ማለት ነው። በዚህን ሰዓት ምን አደረገ? ከአርማትያሱ ዮሴፍ ጋር ወደ ጲላጦስ ዘንድ ቀርበው የኢየሱስ ክርስቶስን ስጋ ለመቅበር ሲለምኑት እናያለን ማለት ነው። ስለዚህ መጀመሪያ በመፍራት ነበረ ሌሊት ወደ ኢየሱስ ክርስቶስ ሄደው፣ ሁለተኛ ላይ ጥያቄን በመጠየቅ ነው ስብስብን የበተነው። በሁለተኛው ግን በሶስተኛው ያለምንም ፍርሃት በሌሊት በተማረው ማለት ነው ድፍረትን አግኝቶ ምስክርነትን ሲያደርግ በተግባር ኢየሱስ ክርስቶስን ሲያግዘው የችግር ቀን ደራሽ ሲሆን እናየዋለን ማለት ነው። ሲበሉ ሲጠጡ አብረውት ሲማሩ የነበሩት ሐዋርያት በሸሹ ሰዓት ማለት ነው በችግሩ ቀን ኢየሱስ ክርስቶስ ጋር መጥቶ ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ሲማር እናየዋለን ማለት ነው። በዚህኛው ጊዜ ከኢየሱስ ክርስቶስ ስጋውን ከጲላጦስ ለምኖ ወደ መቃብር ከዮሴፍ ጋር ሲወስዱት እናያለን ማለት ነው። ስለዚህ በአጭሩ ኒቆዲሞስና ዮሴፍ እዚህ ጋር የኢየሱስ ክርስቶስን ስጋ ከጲላጦስ ለምነዋል ማለት ነው። ወደ ህይወታችን ስናመጣው እዚህ ጋር የክርስቶስን ስጋ ኒቆዲሞስና ዮሴፍ ከኢየሱስ ክርስቶስ ከጲላጦስ እንደለመኑት እኛ እንኳን ለምነን አይደለም ተለምነን እንኳን የኢየሱስ ክርስቶስን ስጋ የማንወስድበት ጊዜ አለ። ለምሳሌ የኢየሱስ ክርስቶስን ስጋ ውሰዱ ስንባል አይ እኔ የንስሐ አባቴ መጥፎ ነው ልንል እንችላለን። እንደገና ቤተክርስቲያን እንኳን እንትናማ አያቆርበኝም እያል ካህናትን የምናጣጠልበት ጊዜ አለ። ኒቆዲሞስና ዮሴፍ ግን ያደረጉት ምንድነው? ኢየሱስ ክርስቶስ ስጋውን ለመቅበር ማለት ነው ከጲላጦስ ካስገደለው ሰው ሄደው ለምነው የኢየሱስ ክርስቶስን ስጋ ሲለምኑ እናያለን ማለት ነው። ከዚህ ጋር በተያያዘ ስለ ክርስቶስ ስጋና ደም አንድ ነገር እናወራና ትምህርታችንን እንቋጭ። የኢየሱስ ክርስቶስ ስጋና ደም ለንጹሃን የሚሰጥ ሽልማት የሚመስለው ሰው አለ። ማለትም አሁን ለምሳሌ አንድ ሰው ወደ ሐኪም ቤት ሄዶ እጅግ በጣም ታሞ ዶክተሩ መርምሮ መድኃኒትን ሲሰጠው አይ ዶክተርዬ እኔ በጣም አሞኛል፣ ስለዚህ ይህንን መድኃኒት የምወስደው ሲሻለኝ ነው የሚል አይነት አስተሳሰብ ያለው አለ። ማለትም በሕክምናው እንደዛ እንደማናደርገው ለኢየሱስ ክርስቶስ ስጋና ደም ሲሆን ግን አይ እኔ ኃጢአተኛ ነኝ የኢየሱስ ክርስቶስን ስጋና ደም ለወስድ አይገባኝም ብለን የኢየሱስ ክርስቶስ ስጋና ደም ለኃጢአተኞች መድኃኒት ሳይሆን የጽድቅ ሽልማት አድርገን የምንወስድ ሰዎች አለን ማለት ነው።
ሌላው ምንድነው? ለምሳሌ አንድ ሰው ሰርግን ቢደግስ ከዚያም ወደዛ ሰርግ እንድንታደም ቢጋብዘን ወደዛ ሰርግ ቦታ ሄደን ብሉ ቢለን ያ ሰርጉን የደገሰው ሰው አይ እኔ አንተን ስለማከብርህ አንተ ያዘጋጀውን ሰርግ አልበላም እንደማንለው ማለትም እንደዛ አንበላም ብንለው ያ ሰው ሊል የሚችለው ግብዣይን ናቁ ነው። እኛ ግን ለኢየሱስ ክርስቶስ ስጋና ደም ምንድነው እያደረግን ያለ ነው? ያ ድግስ ተዘጋጅቶልን ብሉ ጠጡ እየተባልን አይ እኔ ስለማከብርህ አልበላም እያልን ያለ ነው ማለት ነው። ስለዚህ የክርስቶስ ስጋና ደም ለንጹሖች የተሰጠ ሽልማት ሳይሆን ለኃጢአተኞች የተሰጠ መድኃኒት ነው ማለት ነው። ስለዚህ የክርስቶስን ስጋና ደም ኒቆዲሞስና ዮሴፍ ከጲላጦስ ለምነው እንደወሰዱት እኛም ከቤተ ክርስቲያን አባቶች ለምነን ልንወስድ ልንቆርብ ይገባል እንጂ ተለምነን እምቢ ማለት አይጠበቅብንም ማለት ነው። ስለዚህ በአጠቃላይ ይህ ሳምንት ኒቆዲሞስ የተባለበት ምክንያት ኒቆዲሞስ የአይሁድ ምሁር ሆኖ ሳለ በኢየሱስ ክርስቶስ ዘንድ ሄዶ በሌሊት ማለት ነው ተምሮ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት እንደማይገባ የተነገረበት እንደገናም ፍርሃቱን ትቶ ደግሞ በመጨረሻው የእግዚአብሔር ምስክር ለመሆን እግዚአብሔርን ከመስቀል ላይ አውርዶ በአይሁድ ስርዓት መሰረት ገንዞ ለመቅበር የታደለበትን የቅዱስ ኒቆዲሞስን ታሪክ የምንማማርበት ዕለት ነው ማለት ነው። ከዚህ ቅዱስ ረድኤት በረከት እግዚአብሔር አምላክ ይክፈለን። ያስተማረን የመከረን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።